ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬ በኢትዮጵያ ገበያ በጣም ብዙ ቴሌቪዥኖች አሉ። ስለዚህ በዚህ ቪዲዮ ላይ አዳዲስ የገቡ የ43 ኢንች ስማርት ቲቪዎችን ወቅታዊ ዋጋና እንዲሁም ደግሞ ከዋጋውን ባሻገር ደግሞ አንዳንድ ምናልባት ልታውቋቸው ይገባል የምላቸውን አስገራሚ የሆኑ ቴክኖሎጂዎቻቸውን እያነጻጸርን ለቤታችሁ ተስማሚ የሆነውን እንለያለን። ዛሬ እስከ መጨረሻው መከታተል ላትረሱ። አሁን ላይ እንደምታውቁት ገበያው ላይ ከወጣችሁ ገበያው በአዳዲስ ሞዴሎች ተቅለቅልቋል። በቃ በጣም ብዙ ቦታ ስትሄዱ በጣም ብዙ ብራንዶችን ነው የምታገኙት። ዛሬ በዚህ ቪዲዮ ላይ የምናተኩረው የትኛውን ቴሌቪዥን ብትገዙ ጥሩ ጥራት አለው የሚለውን እንድትለዩ እንዲሁም ደግሞ ዋጋቸውንም አንድ ላይ ያነጻጸርን አቀርብላችኋለሁ። የተለያዩ የቴሌቪዥን ብራንዶችን እናያለን። ለምሳሌ ሳምሰንግ፣ ሶኒ፣ ኤልጂ፣ ቲሲኤል፣ ሃይሰንስ እና ሌሎችንም ብራንዶችን እያነጻጸርን እስከ ዋጋቸው የማቀርብላችሁ ይሆናል። አሁን ቀጥታ ወደ ቪዲዮ ገባለሁ። መጀመሪያ የሶኒ ብራቪያ 4K ጎግል ቴሌቪዥን ነው የምናየው። ይሄ ቴሌቪዥን በምስል ጥራት ወደር የማይገኝለት የሶኒ ምርት ነው። እንዲሁም ደግሞ በኤክስ1 ፕሮሰሰሩ ማንኛውንም ምስል ወደ 4K የሚያሳድግ ወይም ደግሞ አፕስኬል የሚያደርግላችሁ ሲሆን አሁን ላይ ገበያ ላይ ከ88 ሺህ እስከ 95 ሺህ ብር ይሸጣል። በጣም ምርጥ የሆነ ቴሌቪዥን ነው። ምናልባት ደግሞ በጀታችሁ ትንሽ አነስ ያለ ከሆነ ደግሞ ሌሎች ከታች ወደ ኋላ ላይ አሪፍ አሪፍ ቴሌቪዥኖችን ሰጀስት ማድረጋችሁ ስለሆነ እስከ መጨረሻው መከታተል እንዳትረሱ። የመጀመሪያው ሶኒ ነው። ሁለተኛ ሳምሰንግ ዲዩ 8000 የሚባል የ2026 ሞዴል በጣም ምርጥ የሆነ ቴሌቪዥን አለ። ምናልባት ከገበያ ላይ ከወጣችሁ ይህንንም ቴሌቪዥን ቼክ አውት ማድረግ ትችላላችሁ። ይሄኛውም እንደ ሶኒ የላቀ የሆነ በኤአይ ቴክኖሎጂ ምስርን የማጥራትና እንዲሁም ደግሞ ለጌሚንግ ሞሽን አክስለሬተር ፊውቸር ያላቸው ሲሆን አሁን ላይ በገበያ ላይ ከ81 ሺህ ብር ጀምሮ እስከ 86 ሺህ ብር እየተሸጡ ይገኛል ማለት ነው። በዚህ ክልል ውስጥ ካገኛችሁ አሪፍ ቴሌቪዥን ስለሆነ ብትገዙት ሪኮመንድ አረጋችኋለሁ። ሶስተኛው ኤልጂ ነው። ብዙዎቻችን የምናውቀው የኤልጂ ብራንድ በዩኪው 7500 ስማርት 4K መጥቶልናል ማለት ነው። ምናልባት በጀታችሁ አነስ ያለ ከሆነ ቅድም ከጠቀስኳቸው ኤልጂን ብትገዙ ሪኮመንድ አረጋችኋል። ኢትዮጵያ ውስጥ በጣም የሚወደድ ብራንድ ነው። ኤልጂ በኳሊቲ ነው የሚታወቀው ማለት ነው። ይሄንን ቴሌቪዥን በማጂክ ሪሞቱና ዌብ ኦፕሬቲንግ ሲስተም ስለሚጠቀም በጣም ቀላል የሆነ ቴሌቪዥን ነው። ስለዚህ ይሄንን መግዛት ካሰባችሁ ከ68 ሺህ እስከ 76 ሺህ ብር ባለው የዋጋ ሬንጅ ውስጥ ታገኙታላችሁ። ስለዚህ በእነዚህ መካከል ካገኛችሁት ብትገዙት ሪኮመንድ አደርጋችኋለሁ። አራተኛው የቲሲኤል ብራንድ ነው። ቲሲኤል P635 ወይም ደግሞ V6D ጎግል ቲቪ የሚባል ነው። ይሄ ቲቪ በ144 ሄርትስ ቪአርአር ለጌሚንግ እና ፈጣን የሆነው የዶልቢ ቪዥን ምስልን የሚያሳምረው ቲሲኤል ከ54 ሺህ ብር እስከ 59 ሺህ ብር ባለው የዋጋ ሬንጅ እየተሸጠ ነው። ስለዚህ በአራተኛ ላይ ሪኮመንድ ማድረጋችሁ ብራንድ ቲሲኤል የሚባለው የቴሌቪዥን ብራንድ ነው። ምናልባት ደግሞ ስቲል አሁንም በጀታችሁ ትንሽ ዝቅ ያለ ከሆነ ደግሞ ሃይሰንስ አጌን ኢትዮጵያ ውስጥ በጣም የሚወደድ የቴሌቪዥን ብራንድ ነው። ሃይሰንስ በኳንተም ዶት ወይም ደግሞ ኪውኤልኢዲ የምንለው ቴክኖሎጂ ድምቅ ያሉ ቀለሞችን የሚያሳይ ምርጥ ቴሌቪዥን ነው። እንዲሁም ደግሞ ጀስት ድምጻችሁን ተጠቅማችሁም ትዕዛዞችን ለቴሌቪዥኑ መስጠት ትችላላችሁ፣ ወይም ደግሞ በድምጻችሁም ቴሌቪዥኑን ምን ማድረግ ትችላላችሁ መጠቀም ትችላላችሁ። ለምሳሌ ዩቲዩብ ላይ ወይም ደግሞ ሌሎች ቪዲዮ የምታዩበት ሳይት ላይ ገብታችሁ በድምጻችሁ ታይፕ ማድረግ ትችላላችሁ ማለት ነው። ይህንን ፊቸር እዛው ስትገዙ ቴሌቪዥኑ ማየት ትችላላችሁ። ሃይሰንስ የኤ6 ወይም ደግሞ ኢሰቨን ሲሪየስ ዋጋው ከ51 ሺህ ብር ጀምሮ እስከ 58 ሺህ ብር ባለው የዋጋ ሬንጅ ይገኛል ማለት ነው። በቀጣይ ደግሞ ስካይ ዎርዝ ጎግል ቲቪ የሚባል በመከላከያ ወይም ደግሞ አይን መከላከያ ያለው ይህ ቴክኖሎጂ ጀስት አይናችሁን ብዙ ጊዜ ቴሌቪዥን የምታየው ከሆነ አይናችሁን ለመጠበቅ የሚረዳ ቴክኖሎጂ ነው። እንዲሁም ደግሞ ፈጣን የሆነ ሲስተም የሚታወቅ ስካይ ዎርዝ በአሁኑ ሰዓት ከ47 ሺህ እስከ 52 ሺህ ብር እየተሸጠ ይገኛል። አጊን ምናልባት ኦርደሬን ወይም ደግሞ ያስቀመጥኩበትን ኦርደር ካያችሁ ከምርጥ ከሚባለው መካከለኛ ያለው ኳሊቲ ወደ ታች እየወረድን የመጣ ነው። ለዛ ነው ዋጋውም እየቀነሰ የሚመጣው ማለት ነው። ነገር ግን ዋጋው ስለቀነሰ ብቻ ጥራት የለውም ማለት አይደለም። ጀስት እናንተ በጀታችሁን አይታችሁ መወሰን ትችላላችሁ ማለት ነው። በቀጣይ ሪኮመንድ የማደርጋችሁ ሲኒክስ ደብል ግላስ ነው። ይሄ ቴሌቪዥን ስክሪኑ በቀላሉ እንዳይሰበር በድርብ መስታወት የተሰራ የውስጥ
ፓወር ስታብላይዘር ያለው ሲኒክስ ቴሌቪዥን ሪኮመንድ ማድረጋችሁ ይሆናል። ይህን ቴሌቪዥን ከገበያ ላይ ከ43000 እስከ 47000 ብር ባለው ተመጣጣኝ ዋጋ ማግኘት ትችላላችሁ። በመጨረሻ ሪኮመንድ ማድረጋችሁ ስታር ኤክስ ስማርት አንድሮይድ ነው። በገበያ ላይ በብዛት የሚገኘው ለዋጋ ተስማሚ የሆነው ስታር ኤክስ በኤችዲኤምአይ እንዲሁም ደግሞ ዩኤስቢ አማራጮች አሉት። ይህንን ቴሌቪዥን ከ38000 እስከ 44000 ብር ባለው ዋጋ ላይ ማግኘት ትችላላችሁ። ምናልባት ገበያ ላይ ከወጣችሁ በጣም ብዙ ብራንዶች አሉ። ስለዚህ እናንተ ይሄንን ቪዲዮ አይታችሁ ሌሎችንም ሶርሶች አጣርታችሁ ሰው ጋር ደውላችሁ ብራንዳችሁ መርጣችሁ ካልሄዳችሁ ገበያ ላይ ስትወጡ የማታውቁትን ብራንድ ወይም ደግሞ አስቸጋሪ የሆነ ብራንድ ወይም ደግሞ ምናልባት ከተበላሸ ለማስተካከል ዲፊከልት የሆነ ብራንድ ገዝታችሁ እንዳትመለሱ ቀደም ብላችሁ መዘጋጀት ይኖርባችኋል ማለት ነው። እነዚህ ቲቪዎች ስናነጻጽር ለምስል ጥራት እንዲሁም ደግሞ ለረዥም ጊዜ አገልግሎት ሶኒና ሳምሰንግ ቀዳሚ ናቸው። ለከፈላችሁት ብር ደግሞ ተመጣጣኝ የሆነ ፊውቸር የምታገኙባቸው ቴሌቪዥኖች ቲሲኤል እና ሃይሰንስ ናቸው። ቲቪ ስትገዙ እነዚህን ነጥቦች እንዳትረሱ። ምናልባት አንዳንድ ቦታዎች ላይ ኦሪጂናል በማስመሰል ኮፒ ቲቪዎችን ስለሚሸጡ ፓነሉን እና ሲስተሙን በደንብ አረጋግጣችሁ መግዛት ይኖርባችኋል። እንዲሁም ደግሞ ከመግዛታችሁ በፊት የድምፅ ጥራቱን፣ የዋይፋይ ፍጥነቱን እንዲሁም ደግሞ የቴሌቪዥን ጥራቱን በግልጽ ከመግዛታችሁ በፊት አይታችሁ ግዙ። ሁልጊዜ ምንጊዜም ቢሆን የአንድ ዓመት ዋስትና ቢያንስ የአንድ ዓመት ዋስትና የሚሰጥ ቋሚ አድራሻ ያላቸው መደብር ውስጥ ብትገዙ ሪኮሜንድ አደርጋችኋለሁ። እንዲሁም ደግሞ ዋጋ ስትደራደሩ ከአንድ መደብር ብቻ ሳይሆን ከተለያዩ ቦታዎች በማነጻጸር የተሻለውን ዋጋ መርጣችሁ መግዛት ይኖርባችኋል ማለት ነው። በአጠቃላይ ለጥራት ሶኒን ወይም ሳምሰንግን፣ ለዋጋ ተመጣጣኝነት ደግሞ ቲሲኤልን ወይም ደግሞ ሲኒክስ ምርጥ ምርጫዎቼ ናቸው። ቪዲዮ ከጠቀማችሁ ላይክ ማድረጋችሁ እንዳትረሱ። በቀጣይ የትኛውን ብራንድ እንድንገመግብ ትፈልጋላችሁ? በኮመንት ሴክሽን ላይ ያስቀምጡልኝ። ሰላም ቆዩ። ምናልባት ደግሞ ሌሎች የቴሌቪዥን ብራንዶች ስልክ መግዛት ካሰባችሁ፣ ሌሎች የኤሌክትሮኒክስ ፕሮዳክቶችን ዋጋቸውን፣ ትክክለኛ ፊውቸራቸውን በሌላ ዩቲዩብ ቪዲዮ ላይ ስላለ ገብታችሁ ቼክ ማድረግ እንዳትረሱ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላሙ ነው።